ቭሎግ በመዳም ቤት ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ቭሎጌ ከዚህ ነው የሚጀምረው። ተማሪ ልኬ ቁርስ ሰርቼ ምናምን ነገር ጨርሼ ነው አሁን ልብስም ሳጥብ ነው ትዝ ያለኝ መቅረጹ እና ከዚህ ነው የምጀምርላችሁ። እና እዚህ ጋር ያው ልብሴን እያጠብኩ ነው። ዳውኒ ምናምን አረኩኝ። ይሄ ነገር ለሽታ በጣም አሪፍ ነው። ልብስ እንዳይበላሽም ረጅም ጊዜ እንዲቀመጥም ይረዳዋል ይላሉ ነው አላቅም እኔ። አሁን ደግሞ ወደ ፎቅ እንወጣለን። አስተካክየዋለሁ ግን አንዳንድ የሚያወጡት ነገር ካለ ምናምን የተዝረጋረገ ነገር ካለ አይተን እንመጣለን። ዳይ አሁን እቺን ፎቅ ላጥ እያለን እንወጣለን። በቀን ውስጥ ስንቴ ወጥቼ እንደምወርዳት ብታቁ ብታዝኑልኝ ነበረ። ባታዝኑልኝም ችግር የለም ግን እዘኑልኝ። ማዘናችሁን እንዳውቀ ደግሞ ሰብስክራይብ አድርጉኝ፣ ላይክም አድርጉልኝ። ይኸው ደረስኩም አይደረስ የለም ምንም የለም። ንጹህ ናት። እዚህ ጋር ብቻ አንድ ነገር ጥለዋል። እሷን አንስቼ ወደ ቦታው አስቀምጣትና ዳይ ወደ ታች መረጥ ድጋሚ ዱብ 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 ዱብ። አይዋ ከዛ እዚህ ጋር ይኸውላችሁ ውጭ ያለው አያምርም? በጣም ነው የሚያምረው ሲነጣጠፍ ምናምን። ማታ ላይ ደግሞ ፀሐዩ ሲበርድ በጣም ነው የሚያምረው። እና እናነጣጥፍና እንቀመጣለን። ምንድን ነው የምንቀመጠው? ይቀመጣሉ። እኔማ ሰሪ ነኝ፣ አስተካክላለሁ። ይቀመጣሉ። እዚህ ጋር እስከመመጣ ድረስ ልብሴ ዘግቶ ጠበቀኝ። እንግዲህ እሷን ደግሞ እናሰጣጣና የሚሆነውን አብረን እናያለን። ቡም ሻካላካ። በቃ አያልቅም። እንደዚሁም ወደዚህ ወደዛ መንገላውድ፣ ወደዚህ ወደዛ መንገላውድ ነው። በቃ በነገራችሁ ላይ ይሄ እንዳለ ሙሉ የቀረጽኩላችሁ ማለት ነው የግማሽ ቀን ስራዬ ነው። ግማሽ ቀን ራሱ አይሞላም። ጠዋት ራሱ አርፍጄን የቀረጽኩላችሁ። አሁን ከመሸ ራሱ እስከ 9 ሰዓት እስከ 8 ሰዓት ባለው ሰዓት ነው ይሄ ሁሉ የሰራሁት ማለት ነው። ከረፈደ በኋላ ጀምሬ ድንድሬረ እንዳለ እዚህ ጋር ነጭ ናቸው። ከንዶራ ነው ጀለቢያ የምንለው እኛ ሀገራችን ላይ እሱ ነው አብዛኛው። በጣም ነው የምወደው ግን ይህን ልብስ መተኮስ ምናምን ማለት ነው ይሻለኛል። ልብስ መተኮስ እኔ ልብስ ከማጥብ መተኮሱ ይሻለኛል። እዚች ላይ እንግዲህ ሰቀልቀል አረጋታለሁ። ውጪ መውጣት አልፈልኩም። ለማስጣት ከወጣው እርግጠኛ ነኝ ዱቄት ሆኜ ነው የምመጣው። ምክንያቱም ፀሐዩ በቃ ሬሳዬ ነው የሚመለሰው ወደ ውጭ ከወጣው። እንደምንም ብዬ እዚያ አብቃቅቼ እዚሁ አሰጠዋለሁ። ግን ደግሞ መውጣት የማይቀር ነው። ምክንያቱም የማይሰጡ እንደዚህ የማይሰቀሉ ልብሶች ስላሉ ሽርጦች ምናምን የግድ መውጣት አለብኝ ማለት ነው። አሁን ደግሞ አሰጣጣውና ጨረስኩና ወደ ቁርስ። ይሄው ጓደኛዬ ሻይ እያፈላችልኝ ነው። ቁርሳችንን ደግሞ እንበላለን እዚህ ጋር። ያው አጋጣሚ ጠዋት የተጠባበሰ ምንድን ነው ይሄ ንግዝ ነው የሚባለው፣ ንግዝና ቺፕስ ለልጆቹ ትምህርት ቤት የተጠበሰ ነበር። እሱን ነው ዛሬ የምንበላው። ግን እኔ ብዙ ጠዋት ላይ እንደዚህ መጣ የተጠባበሰ ነገር ብዙ ደስ አይልም። ቢሆንም የቀረበልህ ነው ለጥጣ ማረግ አማራጭ የለም። እዚህ የተገኘውን ብልት አድርገ ወደ ስራ። እዚህ ጋር ይሁን ጓደኛዬ ካቻፕ አምጪ እያልኩ ነው፣ እያዘዝኳት ነው። በካቻፕ ነው የምንበላው። የተረፈችዋን ደግሞ ለቀረ ለአንዷ ጓደኛችን እናስቀምጣለን። ትንሽ ሞቅ እናረጋትና በሻይ ሙድ መያዝ አይቻልም። በጣም ነው ሻይ የምወደው። ቡና ነው የምወደው ግን ሻይ ነው። አንተ እዚህ ጋር ስኳሩ እንዴት ነው ያበዛችው? ሲማሰል ራሱ ያስታውቃል። እና እንደዚህ ሙልት አድርገን ነው ሻይ ራሱ የምንጠጣው ማለት ነው። እሱም አያነቃንም። ሙቀቱ ጋር ግን ከሙቀቱ ጋር ልብን ሳብ
ነው የሚያደርገው። በቃ ቢሆንም ግን አናቆምም። ልጠጥ የተገኘውን ማለት ነው። ሻይም ካልተጠጣ በቃ ውሎ የሚባል ነገር የለም። ዱቄት ነው የምንሆነው። የሆነ ይሄንን መብላት አልፈለኩም። እያስደስተኝ አይደለም። ሌላ ነገር እየጠየቅኩ ነው። ምንድን ነው የተሰራው እያልኩ አጣርቼ ምናምን ነው የሚበላው ለሆዴ ሟች። ምንም እያስደስተኝ አይደለም በጠዋት እንደዚህ መብላቴ ማለት ነው። ምንም ግን ላገኝ አልቻልኩም። ያደረ ምናምን ነው ያለው። ቢሆንም እቺ የተገኘቿን ተበልቶ ወደ ስራ ግድ ነው። ለሷ ለጓደኛ እያስጠጋውላት ነው ካሜራ እንደምትፈራ መፍራት ሳይሆን ትሽኮረመማለች። ከኔ ጋር ስትሆን እኔ ላግባሽ አላልኳት፣ ግን ትሽኮረመማለች። ምን እንደሚያሽኮረመማት አላውቅም። እኔ ብቻ ነኝ ፈጣጣ እዚህ ቤት ለካሜራ ምናምን የማልፈራው እኔ ነኝ። ሌሎቹ እንዳለ ይሽኮረመማሉ። ምን አለ እንደኔ ፈጣጣ በሆኑና ብዙ በሰራው። አይመችም። እነሱ ስለማይፈልጉ ምናምን ነገር ለመስራት ብዙ አይመቸኝም። እነሱ ቢመቻቸውና እሺ ብሉኝ ግን ብዙ ነገር እንሰራ ነበር፣ ፕራንኮች ምናምን። አንዳንዴ እንግዲህ አንዱ አይን አውጣ ሲሆን አንዱ አይን አፋር ምናምን ካሜራ ስለሚፈሩ ብዙ አልተቻለም። ለማንኛውም ብቻዬንም ቢሆን እታገላለሁ። ብቻ እናንተ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ። ተስፋ አንቆርጥም፣ ወደፊት። እዚህ ጋር ምን እንደምንቀምር ታውቃላችሁ? ሴትዮዋ የለችም አሮጊቷ እና ድፎ ንድፋ ምናምን እየተባባሉ ነው ማለት ነው። መቼ እንደምንደፋ እየቀመርን ነው። አብዛኞቹ እነሱ አይመቻቸውም እና እኔ ነው የሚመቸኝ። ሰዓት አለኝ እኔ ታች ስለሆነ የምቀመጠው። ስራ ቶሎ ቶሎ ፎቅ ሰርቼ ታች ወርጄ ነው የምሰራው። በቃ አንቺ ድፍ ይሉኛል፣ እኔን ያከፍጡኛል። እዚህ ጋር ደግሞ የበላሁበትን ጥብ ፏ በዛውም ከምራ ነበር የጠበቀችን። ዛሬ ብቻዋን ነው የምትሰራው ሰራተኛ። ከምራ ነበር እቃውን የጠበቀችው። እሷን ደግሞ ፎፏ እናደርጋለን፣ እናገዛታለን። ያቺ ጓደኛዬ ልጅ ስላለባት ወደ ፎቅ ወጣች። ጥላኝ ብቻዬን ይህንን ሁሉ እቃ ያዝ በለው እንግዲህ ላጥላጥላጥላጥ እናደርጋለን። ስሙኝማ ግን እንደዚህ ሰርቻውን የሚያልፍልኝ ይመስላችኋል? የሚያልፍልኝ ይመስላችኋል? ፀሐይ ከኩሽና ኩሽና ከፎቅ ከፎቅ እየተንከራተትን እኛ የመዳም ቅመሞች ግን አረ እንተጋገዝ፣ አብረን እንደግ ብዬ ማለቃቀስ አልፈልግም። የፈለጋችሁ አርጉኝ፣ በቃ ሰብስክራይብ አርጉልኝ፣ ላይክ ሼር አርጉልኝ። ትንሽ ሰዓትን ቁጭ ብላችሁ ቪዲዮን ሳይሰለቻችሁ እዩልኝ፣ አበረታቱኝ ለማለት ነው። በቃ አበረታቱኝ፣ ሰብስክራይብ አርጉልኝ። ያት ካሜራ እንዴት እንደምትሮጥ እንዴት እንደምትፈራ አይ አይዞሽ ቀድርዬ ያልፋል። እጠቢ በደንብ ማንችሉኝ። በቃ ስልኬን ወደ ቦታው መልስ። ስልኬ ላይ ካሜራው እዚህ ስር ነው የወተፍኳትና ስልኬ ላይ ትረጫለች ብዬ ነው ውሃውን የመለስኩት። ያ ደግሞ አታምሩ። እኔ ማር ስታምሩ እኮ የምር ግን ምን ዋጋ አለው? ቅመም ሆነች እንጂ ከኩሽናና ከሽንት ቤት ውስጥ አትወጣም። ግን የምር እንደ ሀረብ ሀገር እንዳሉ ሴቶች ግን ቆንጆ አለ ማንም እኮ የለም። የምር ነው የምላችሁ። ሀረብ ሀገር ያለ መልክ አይደለም። ያው ከኔ ባይበልጥም ትላላችሁ። የምር እና ቶሎ በጨረሽና
ከለመደቻውን በቃ አሁን ሁሌም ቁርስ ልበላ ስገባ ነው እንደዚህ እያጠራቀመች የምታስቀምጠው ማለት ነው። ስለዚህ ማስጠንቀቂያ ይሰጣታል። ከዛሬ ጀምረሽ ስራሽን በአግባቡ ካልሰራሽ የሚል አጥር ቀጠን ያለ ማስጠንቀቂያ እንሰጣታለን። የታለሽ? ቆይ ትመጣለች። አሁን እዚህ ጋር ትመጭም እንዴ? ወጣ ላመጣ። ኩሽናችን ግን በጣም ሰፊ ነው። አያችኋ? በጣም የምር በጣም ልቅቅ ያለ ነው። አብዛኛውን ጊዜያችን እኛ ራሱ ማለት ስራችን ጽዳት ነው፣ ግን ኩሽና ውስጥ ነው የምናሳልፈው። በቃ እዚህ ቤት ኩሽና ላይ በጣም ነው ስራ የሚበዛው ማለት ነው። ሴትዮዋም አትቀመጥም። የእናት ቤት ምናምን ስለሆነ በቃ ዱቄት ነው የምንሆነው፣ ዱቄት ያለ ስራችን ራሱ እየገባን ማለት ነው። በቃ ልጅቷም ስለምታሳዝነን ምናምን ተፍ 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 እንላለን ገብተን ራሱ ማለት ነው። በዛ ላይ እሷ የሌላ ሀገር ዜጋ ናት፣ እንደኛ አይደለችም። እኛ አራታችንም ተመሳሳይ ነን፣ ሀበሾች ነን። እሷ ብቻዋንም ስለሆነችም ይደብራታል በሚል በቃ እየገባን በየተራ ይሄው እዚህ ጋር ማስጠንቀቂያዋን እየሰጠዋት ነው። ሁለተኛ እንደዚህ ብታጠራቅሚ እያልኳት ነው። ይኸውት እንዴት እንደምትፈራ በቃ እንደዚህ ስንሳሳቅ ነው የምንውለው። እዚህ ጋር ደግሞ ያው አመጣው ልብሱን የቅድም ያጠብኳትን ለእናንተ አላሳያችሁም ነበረ። ጠዋት ላይ ያጠብኩትን ነው። ላጥላት እናደርጋለን፣ እንተኩሳለን። የልጆች ቢጃማ ምናምን ስለሆነ ብዙ እንትን አይፈልግም። ቶሎ ቶሎ በይ፣ ቶሎ ቶሎ ተኩሽ የኔ ውድ፣ አይዞሽ በርችልኝ። ራሴን በራሴ ካላጶለጳጰስኩት ራሴን በራሴ አፌን በምላሴ ካላጶለጳጰስኩት ማን ያጶለጳጵስልኛል? ራሴን በራሴ ነው ማበረታተው። ቶሎ በኔ ፍቅር ጨርሽ፣ ከዛ ትወርጃለሽ። አዩ እዚህ ጋር የመጨረሻዋን አጣጠፍኩ። ግን አልሐምዱሊላህ ልብስ አይበዛብኝም። እኔ ሰዎችም አሁን ለምሰራላቸው እኔ ግማሾቹ ስለሌሉ ግማሹ ለስራ አሜሪካ ምናምን ስለሄዱ በቃ እረፍት ላይ ነኝ። በአብዛኛው ጊዜ አልሰራም። እዚህ ጋር ምሳ ሰዓት ደረሰ። ተጣጠብኩኝ፣ ሰገድኩኝና ደግሞ ወደ ምሳ። እኔ ምግብ ስበላ የሚያቃጥል ነገር ካልበላው የበላውም አይመስለኝም በጭራሽ ማለት ነው። እና ዘግዝቄ ነው፣ እነሱ ራሱ ያውቁኛል። ያሉትን ሶሶች ምናምን ዘግዝቄ ነው የምበላው። በቃሪያ እንዴ በምን እንብላ። ተባረክ ይሆንልሽ። ቀጥ ብዬ ቢልኝ እኔ እናት አታምርም? ደግሞ ቆንጆ ስታምር እኮ የምር ቢልኝ ደግሞ ቢልኝ ውፍረት ያለሽ እና ጋይዝ ዝም ብላችሁ መስማት አይደለም። ሰብስክራይብ፣ ላይክ ምናምን የሚደረገውን ሁሉ አድርጉልኝ፣ አበረታቱኝ። በቃ ፕሊስ ፕሊስ። ከዚህ ከመዳም ቤት እኔ መውጣት እፈልጋለሁ። እስከ መቼ የመዳምን ሽንት ቤት የመዳምን ኩሽና እያጸዳው እኖራለሁ? እና በቃ ይለፍልኝ፣ አፈምሱኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው ፕሊስ። ይሄ ነገር ደግሞ ከመዳም ከቅመሞች እየራሱ አልፈ እኛ እርስ በርሳችን ብንረዳዳ እኮ የት በደረስን። የምር እና ወዳችኋለሁ። በቃ ቻው ባይ